ቤተሰቦቻችን በላይቭ ላይ ይገኛሉ። ይህን ፕሮግራም ደግሞ በማስታወቂያ በጣም የጀርባ አጥንት ሆና ስታስገድልን የነበረችው እህታችን ሀቢባም ላይቭ ላይ ትገኛለች። ከነሱ የተወሰነ ቴስቲሞኒ መስማት ስላለባቸው ምክንያቱም እነሱ ቲኬት ሲገዙ ነው ለነሱ አስፈላጊ ሽልማት ካዘጋጀን በኋላ በጥቂት በተረፈ ሳንቲሞች ነው እነኝን ወገኖቹን ስንደግፋቸው ነበር። ከነዛ ከተደገፉ ወገኖች መካከል ጥቂቶቹ እዚህ ይገኛሉ። የስንብር ቀርበው ቴስቲሞኒ እንዲሰጡ የተጠሩ አሉ። ከነዚያ መሀል እጅግ የምንወደው የምናከብረው ዳግማዊ አሰፋ አንዳንድ ነገሮችን እንድን ቅድሚያ እንሰጠዋለን። በመቀጠል ደግሞ ሌሎችንም ድል እንሰጣለን። ዞራችን ዳግማዊ አሰፋ በትልቅ ትህትና እጋብዛለሁኝ። አንዳንድ ነገሮችን መናገር ያለብን በልብ ውስጥ ያሰብከውን ያስቀመጥከውን መልዕክት ልታስተላልፍ እድሉና መድረኩን ለአንተ እንሰጣለን። በመቀጠልም ወንድማችን የቅን ልቦች ባለቤት መስራች ዋና ባለራዕይ የሆነው ተስፊሽን በማዕከላችን ይገኛል። እሱ ደግሞ በተለያየ ነገር ለዚህ ድርጅት እጁን የዘረጋ ድርጅቱ በሁለት እግር ቆሞ እንዲቀጥልና ጥሩ ደረጃ ላይ ዛሬ እንደዚህ አምሮ እና ተውቦ እንድታዩ ብዙ ኮረብቶችን ስንጣ ስንወርድ ከኛ ጋር አብሮ የቆመ ግንባር ቀደም የሆነ የጀርባ አጥንታችን የሆነ መልካም ድንቅ የሆነ ወንድማችን ተስፊሽ በማዕከላችን ይገኛል። ቅን ልቦች ሌሎችም ያውቁታል፣ በደንብ በፕሮፋይሉ ይታወቃል። በተለያየ ዓለም ያሉ ሰዎች ያውቁታል። እሱም ከዳግማዊ አሰፋ በመቀጠል አንዳንድ ነገር ይላልና ከዛ በኋላ ወዲያው ወጣ ፕሮግራም የምንሄድ ይሆናል። ዳግማዊ እናንተ እንሰጣለን። እሺ፣ በጣም አድርጌ አመሰግናለሁ። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አመራሮች፣ ሰራተኞች፣ ጥሪ ተደርጎላችሁ እዚህ የተገኛችሁ እንግዶች፣ በተለይ ደግሞ በመላው ዓለም ላይ በተለያዩ አካባቢዎች ናችሁ የሰክሰስ ፕላስን ዓላማ በመደገፍ አብራችሁ ያላችሁ እህታችንን ሀቢባ እንዲሁም ተከታዮቿንም ጨምሮ ሁላችሁንም በመጀመሪያ እግዚአብሔር እድሜ ሰጥቶ ጊዜ ሰጥቶ ከነዚህ ሁሉ ነገሮች አልፈን ዛሬ እንድንደርስ እግዚአብሔር እድል ስለሰጠን እግዚአብሔርን አመሰግናለሁ። ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። የኔ አሁን ንግግር ማድረጌ ይጠቅማል ብዬ ያሰብኩት አብዛኛው ሰው ስለበላ በደንብ ያጨበጭባል ብዬ ነበር። ለኔ ሳይሆን ለሰክሰስ ፕላስ። ከዛ ውጪ ከሰክሰስ ፕላስ ጋር ከተዋወቁን እንግዲህ ጥቂት ጊዜያት አልፈዋል። በተለይም ቅርብ ጊዜ ወደ ውጭ ሀገር በነበረኝ ሕክምና ጊዜ ሰክሰስ ፕላስ ከፍተኛ ድጋፍ ካደረጉላቸው ሰዎች መካከል አንዱ ነኝ። የሕክምና ድጋፍን ብቻ ሳይሆን አሁን ከሕክምናም ጋር በተያያዘ እዚሁ አዲስ አበባ ሆኜ እየሰራሁ ላለኋቸው እየተንደረደርኩባቸው ላለኋቸው ስራዎችን እስከ መጨረሻው ድረስ እኛ እንደግፋለን፣ መሟላት ያለበትን ነገር እናሟላለን ብለው ከጎኔ ያሉ ሰዎች ናቸውና በድጋሚ ሁላችሁም ሰክሰስ ፕላስን እንድታመሰግኑልኝ እጠይቃችኋለሁ። ሌላው ለብዙ ሰው ዊልቸር የሚባለው ነገር ከመንቀሳቀሻ ጋር ብቻ ተደርጎ ይታሰባል። ስለዚህ አንድ ሰው ዊልቸር አገኘ ማለት የሆነ ቦታ ይሄዳል ወይም ይመለሳል ማለት ነው ተብሎ ይታሰባል። ግን ዊልቸር ለአንድ መራመድ ለማይችል ጉዳት ለደረሰበት ሰው ህልውና አንደኛ ኢንዲፔንደንስ ነው፣ ለሁሉ ነገር ጥገኛ ከመሆን የሚታደገው ነገር ነው። ሁለተኛ ፍላጎቱን የሚያሟላበት ነገር ነው። ማግኘት ቀላል ካለመሆኑ የተነሳ
ለመግዛትም በሺዎች የሚቆጠሩ ገንዘብ የሚፈልግ ከመሆኑ የተነሳ በጣም ብዙ ወገኖቻችን ፀሐይ ላይ መውጣት እየፈለጉ መውጣት የማይችሉ፣ ንፋስ መቀበል እየፈለጉ መሄድ የማይችሉ፣ ከሁሉ ደግሞ አሰቃቂው ነገር ወደ ሕክምና ቦታ ለመሄድ እየፈለጉ በዊልቸር እጦት ምክንያት እቤታቸው የሚቀመጡ ሰዎች በሚሊዮን የሚቆጠሩ ናቸው። በጦርነት፣ በትራንስፖርት አደጋ፣ በሕክምና ስህተት ምክንያቱ በማይታወቅ ችግሮች እጅግ በጣም ብዙ ወገኖቻችን በተለይ ደግሞ መስራት የሚችሉ ውጤታማ ሊባል የሚችለው ብዙ ወጣት ዛሬ አልጋ ላይ ነው ያለው። ሰክሰስ ፕላስ ባለፈው ከእህታችን ሀቢባ ጋር በመተባበር ከ50 በላይ ዊልቸሮችን ነጻ ሲሰጥ እጅግ በጣም ከተደሰቱ ሰዎች መካከል እኔ አንዱ ነበር። ሰዎቹ ነፃነት ማግኘታቸውን መንቀሳቀሳቸውን ብቻ አትዩ፣ ቤተሰቦቻቸውም ነው ነፃነት የሚያገኙት። አንድ ሕፃን ልጅ በዊልቸር እጦት ቤት ውስጥ ሲቀመጥ እናቱ ሳትወድ በግድ እሱን ለመጠበቅ ቤት ውስጥ መቀመጥ አለባት። ወደ ሽንት ቤት፣ ወደ ተለያዩ ቦታዎች ማመላለስ ይኖርባታል። አሁን ልጁ መስራት እየቻለ በጉዳቱ ሳይችል ቀረ። መንቀሳቀስ ባለመቻሉ እናቱ ደግሞ መስራት እየቻለች ቤት ውስጥ ቀረች እና ዘርፈ ብዙ አደጋው። ሰክሰስ ፕላስ ይህንን ለማስቀረት በጣም ብዙ ሰዎችን በመላው ኢትዮጵያ ዘር፣ ሃይማኖት፣ ቆዳ፣ ብሔር አንድ ነገር መስፈርት ሳይቀመጥ ጉዳት ላለባቸው ሰዎች በሙሉ ላደረጋችሁት አስተዋጽኦ በጣም አድርጌ አመሰግናችኋለሁ። ሶስተኛው ነገር በተለያየ አረብ ሀገርም በአውሮፓም በአሜሪካም በሁሉም ቦታ ያሉ ኢትዮጵያውያን ቤት እንዲያገኙ፣ ምክንያቱም ትልቁ የተሰደዱበት ምክንያት መሰረታዊ ፍላጎታቸው ማሟላት ባለመቻላቸው። ከነዛ ውስጥ ደግሞ አንዱ መሰረታዊ ፍላጎት ቤት። ሰክሰስ ፕላስ በተቻለ መጠን በአጭር ጊዜ በቤት የሚያገኙበትን እጣ ማመቻቸቱ፣ እርግጥ ነው ለሁሉም በአንዴ ላይ ደርስ ይችላል፣ ግን ቢያንስ በሂደት የሚቻለውን እንኳን ለማዳረስ እድል መስጠቱ የሚያስመሰግነው ነገር ነው። ግን ደግሞ አንድ ነገር ልንገራችሁ፣ በብዙ እጣዎች በብዙ ሎተሪዎች ውስጥ ተሳትፈናል። እጣ የደረሳቸው ሰዎች ገንዘብ ያገኛሉ። እጣ ያልደረሳቸው ሰዎች ገንዘባቸው የት እንደሚሄድም አያውቁትም። የመጠየቅም መብት የላቸውም። በቃ ቆርጠሃል፣ አልደረሰም። ከዛ በኋላ ያለው ግለሰብ ኪስም ይግባ ሌላም ድርጅት ጋር ይግባ የመጠየቅ መብት አይኖራቸው። የሰክሰስ ፕላስን እጣ በጣም ልዩ የሚያደርገው በከፈሉት 2000 ብር እድል ከቀናቸው ቤት ያገኛሉ። እድል ካልቀናቸው የሚረዳ ያጣ ወገናቸው በእነሱ 2000 ብር ተጠራቅሞ ዊልቸር ይገዛልታል። ስለዚህ የሰጡት ገንዘብ ተመልሶ በጎና መልካም ዓላማ ላይ ይውላል ማለት ነው። ይሄ ደግሞ በአንድ ድንጋይ እንደሚባለው በአንድ በኩል የሚፈልጉትን ነገር ሞክረው፣ በሌላ በኩል ግን ገንዘባቸው እንዲሁ እንደቀረ እንደተበላ የሚቀር ሳይሆን የብዙ ነፍሶች እረፍት፣ የብዙ ጉዳት የደረሰባቸው ሰዎች የጥያቄ መልስ ሆናል። ስለዚህ ዛሬ እጣው የሚደርሳችሁ 4 ሰዎች ወይም 3 ሰዎች እንኳን ደስ አላችሁ፣ በጣም ደስ ይላል። እጣው ያልደረሳችሁ
ቲኬት የቆረጣችሁ 1000 ሙሉ 10,000 ሙሉ። እናንተ ደግሞ የበለጠ እንኳን ደስ አላችሁ። ምክንያቱም ለአንድ ወገናችሁ እግር ሆናችኋል። ለአንድ ወገናችሁ ብርሃን ሆናችኋል። የፀሐይ መውጫ ምክንያት ሆናችኋል እና ይሄ በጣም ትልቅ ነገር ነው። ዛሬ የሰክሰስ ፕላስን አመራሮች፣ ሰራተኞች በራሱ ፍቃድ የሰክሰስ ፕላስ የበጎ ፈቃደኛ ሰራተኛ መሆኔ በዚሁ አጋጣሚ መግለጽ ፈልጋለሁ። ዓላማውን ስለምደግፍ ለብዙ ሰዎች መድረሱን ስለምደግፍ ማለት ነው። በተረፈ በጣም አመሰግናለሁ። እግዚአብሔር ይርዳችሁ፣ መንገዳችሁ ይቅናላችሁ። ሰራተኞችም እንደ ማንኛውም ድርጅት ወይም ቢሮ እንደምትሰሩ ሳይሆን ለወገናችሁ እንደምትሮጡ አስባችሁ ትጋታችሁ ላይ ቅንነት ጨምራችሁ እንድትሰሩ አደራ ማለት ፈልጋለሁ። አመሰግናለሁ። ቴንኪው ዳግምን እጅግ በጣም አድርገን እናመሰግናለን። ዳግምን ሀገር ውስጥም ከሀገር ውጭም ሺዎች ያውቁታል። አሁን እንደሰማችሁት ነው ዳጊ ውስጥ ያለው በጣም ወርቅ የሆነ የሰውን ሕይወት የሚቀይር ለብዙ ሰዎች ማጽናናት የሆነ እኛ ሙሉ አካል ይዘን በፈለግንበት አቅጣጫ ላይ ተሰማርተን እየተንቀሳቀስን ሁላ አንዳንዴ ስናማርር፣ ነገር ግን እሱ በዚህ ሁኔታ ውስጥ እየተገኘ በሚገርም ሁኔታ የሺዎችን ልብና ጭንቅላት መቀየር የቻለ 2 መጽሐፎችን ጽፎ ለአንባቢያን ያበቃ የህግ ባለሙያ፣ ለዚህም ነገር በዚህ መልክ ሊበቃ የቻለውም ደግሞ ለሀቅ ቆሞ ጉቦ አልቀበልም በሚለው ሀቀኛና ግልጽ በሆነ በስራ አሰራር ነው እና ዳግማዊ እንቁ ድንቅ ልዩ የሆነ ወንድማችን ነው። ሁላችሁም ይባካችሁ ምስጋናችሁን ልታሰሙ። ጥቂት ነገር ለማለት ይህን ነገር አይተን ቅድም ዳግማዊ እንዳነሳም እኛም በተለያየ ጊዜ ላይ በይህን ነገር ላይ ተመላልሶ ሕክምናውን ተመላልሶ በሚከታተልበት ጊዜ ላይ የተለያዩ ድጋፎችን አድርገናል። ከዛም ያለፈ ደግሞ ዳግማዊ እንደምታውቁ በተለያየ ዩኒቨርሲቲ ላይ፣ በተለያየ ሚዲያ ላይ፣ በተለያየ ሶሻል ሚዲያዎች ላይ፣ በተለያዩ ትልቅ በቴሌቪዥን ጣቢያዎች ላይ በማንቀሳቀስ ለብዙዎች በትልቅ ምክሩ እየደረሰ ነበር ሰው። አሁን ግን ዳግማዊ አሰፋ በራሱ ሶሻል ሚዲያ፣ በራሱ ስቱዲዮ፣ በራሱ ኮንሰልቲንግ ኦፊስ ከፍቶ እንዲሰራ ለዳግማዊ ዳግም አንተ አንድ ሰው ሳትሆን ብቻዬን 1000 ነው በማለት የኢትዮጵያ ግማሽ ሚሊዮን ብር ከሳክሰስ ፕላስ ቻሪታብል ኦርጋናይዜሽን ሰጥተን አሁን በቅርብ ጊዜ ላይ የራሱን ስቱዲዮ ገንብተው የራሱን ኮንሰልቲንግ ኦፊስ ገንብተው በዛ ሚኒስትሪም እያደረገ በፊት ከሚያገለግለው በላይ ሺዎችን የሚያገለግል ይሆናል፣ ሺዎችን የሚቀይር ይሆናል፣ ሺዎችን የሚያጽናና ይሆናል። ያም ካልሆነ ደግሞ እሱ ቅድም እንዳለ እሱ በበጎ ፈቃደኝነት የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን በራሴ ጊዜ ቮለንተሮኛ አገለግላሉ ሰራተኛ ሆናሉ እንዳለ እኛም ደግሞ በዚህ ህዝብ ፊት ቃል የምንገባው እስከ መጨረሻ ዳግም ጎልቶ ገኖ እንድታይ የበኩላችንን ለማድረግ ቃል እንገባለን። ከዚህ በመቀጠል ደግሞ እጅግ በጣም የምናከብረው እጅግ በጣም የምንወደው ለብዙዎች ቀኝ እጅ የሆነ በተጠራበት ሰዓት ሁሉ ችግር ለመፍታት አብሮ ለመጋፈጥ አብሮ ለመቆም የራሱን ስራ አስቀምጦ የራሱን ስቴሽኖቹን፣ ቢዝነሶቹን፣ ቢሮዎቹን ዘግቶ ከጀርባችን ቆሞ ብዙ ያገለገለልን ለዚህ ነገር በቅተን አሁን የምናወራው ነገሮች ለወገኖቻችን እንድንደርስ ያደረገልን እጅግ በጣም የምንወደው የምናከብረው ቅን ልቦች ተስፍሽ ለማለት የሚፈልግ ነገር ካለ አንዳንድ ነገር እንድል ማይኩን ለሱ እንስጥ።
አመሰግናለሁ። እንዴት አመሻችሁ? ከይቅርታና ፍቅር ሰባኪው ቀጥሎ መናገር እንግዲህ ከሰላምታ ወይም ለመታየት ካልሆነ በስተቀር ይህን ያህል ውሃ የሚጠፋ መልእክት የሚነገር አይመስለኝም። ምክንያቱም አንደበተ ርቱዕ ብዙ በማህበራዊ ሚዲያም አውቀዋለሁ፣ ከታተለዋለሁ። ስላየውም በዚሁ አጋጣሚ አመሰግናለሁ፣ ደስ ብሎኛል። በመቀጠል የሰክሰስ ፕላስ በጎ አድራጎት ድርጅት ስታፎች እና አሁን ልባችሁ እየመታ ያለ ምን አለ እጣውን በወጣ እያላችሁ በጉጉት እየጠበቃችሁ ያላችሁትን በሙሉ እንኳን አደረሳችሁ ልላችሁ እወዳለሁ። እንግዲህ ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን እና ቅልቦች እንዴት ተገናኙ ከሚለው ባነሳ ሞር ደስ ይለኛል። ሰክሰስ ፕላስ ይህን መልካም ሀሳብ ይዞ ወደ ማህበራዊ ሚዲያ ሲመጣ ቅልቦች ከሚሰራባቸው ውስጥ አንዱ እንደ ተቋም የተቋቋመበት አንዱ ማህበራዊ ሚዲያውን ለሀገር ለሰላም ግንባታ ለመልካም ነገር በአጋጣሚ ማህበራዊ ሚዲያውን ደግሞ ለበጎ ተጽዕኖ ፈጠራ የምትሰራ ጀግኒት ብለን የምንጠራት እኛ ቅልቦች ሀቢባ አባስ በእሷ ፔጅ ላይ በመምጣት ይሄን ነገር ሲያስተዋውቅ ይህ ነገር ምንድን ነው የሚለውን ነገር ወደ መጠየቁ ነበር የመጣ ነው። ይህ ትልቅ ሀሳብ ያለው ተቋም የህጋዊ ፍቃድ ቢኖረው መሰረት የያዘ ነገር ቢኖረው የሚል ሀሳብ ነበረ ከሀቢባም ጋር ከስራ አስኪያጁም ጋር የተነጋገር ነው እና ይህን ነገር ወደ ትክክለኛ ህጋዊ ተቋም እንዲመጣ እኛም የበኩላችንን አግዘ ነው ትጉ የሆኑ የዚህ በተለይ ፍሬው በውጭ ባለበት ሰዓት የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን አመራሮች በትጋት ከኛ ጋር ህጋዊ ፍቃድ እንዲኖረውና በሀገር ተመዝግቦ እንዲሰራ ያደረግንበት ሁኔታ ነበር። ከዛም የመጀመሪያውንም እጣ በሚወጣበት ሰዓትም እኔም በቀጥታ ስርጭቱ ስከታተል የነበረበት አሁንም ያለው ሁኔታ ስናይም ከአይን ያውጣችሁ የሚያስብል ነገር ነውና በዚሁ አጋጣሚ ደግሞ ከአይን ያውጣችሁ የሚያስብል ነገር አይን የሚገባ ነገር ነው። ስለዚህ አሁን እጅግ በጣም ደስ የሚል በተለይ ዲያስፖራው እናውቃለን፣ ዲያስፖራዎች ለሀገራቸው ምን ያህል ፍቅር እንዳላቸው፣ ግን በሀገር ቤት የራሳቸው ቤት የራሳቸው ንብረት ሲኖራቸው ደግሞ ሞር ስለ ሀገራቸው ፍቅር ስደትንም ትተው እንግዲህ የንብረት ቁንጮ የሆነው ማንም አሁን ቤትና መኪናም የተለያዩ ንብረትን ብታወዳድሩ ከቤት ጋር የሚወዳደር ነገር የለም። ቤትን ቅድሚያ አድርጎ የዲያስፖራዎች በሀገራቸው ቤት እንዲኖራቸው አስቦ በመምጣቱ በእውነት እናመሰግን እንወዳለን። እንግዲህ ቅድም እንዳነሳሁት ደግሞ ከአይን ያውጣ የሚያስብል ጅማሬ እስከሆነ ድረስ ደግሞ ነገ ተነገ ወዲያ አይን ሊበዛበት ስለሚችል አይን የሚበዛበት ነገር ደግሞ ብዙ በአዎንታዊም ባሉታዊም የሚነሳ ሀሳቦች ሊመጡ ስለሚችሉ እጅግ አሁን የምሰሩበትን መንገድ አውቃለሁ። በቅርበት ከእናንተ ጋር ስከታተልም አብረንም ስንሰራ የነበረበት ሁኔታ ስላለ ጥንቃቄ በተሞላበት ነገ ደግሞ ዛሬ 2 እና 3 4 እጣዎችን እንዳደረጋችሁ በጣም ብዙ ቤቶችን እጣ መጥሎበት እንዲሆን ጥንቃቄ በተሞላበት እንድትሰሩ በዚሁ አጋጣሚ መልእክት እያስተላለሁ ዛሬ እንግዳ አድርጋችሁ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። ተስፍሽ ቅልቦችን እጅግ አድርገን እናመሰግናለን። ቀጣይ ፕሮግራማችንን በተቻለ እናስታጥል እንሞክራለን። ማገባደጃ ላይ ያለነው አሁን ወደ ታስፈራራችሁ ትንሽ ነገር ይከናል። ተዘጋጁ። እዚህም ላይ የምትገኙ ሙሉ ቤተሰቦቻችን ሌላ ፕሮግራም ላይ እንገባ ጥቂት ሽርፍራፊ ሴኮንዶች እና ደቂቃዎች ይቀራሉ። ተዘጋጁ። እናንተ ቀጣይ መድረኩን ኮሜዲያን ዘይዶ ለቅ እናመሰግናለን። ቁም ነገሩ እንዳለ ሳቅ ጨዋታውም አለ። ትንሽ ደግሞ በሳቅ ሪላክስ እናደርጋለን። ያስፈልጋል አይደል? ትንሽ ኢነርጂ መሰብሰብ ያስፈልጋል። የተከበሩ ትልልቅ ሰዎች ንግግር ካደረጉ በኋላ ወደ ሪላክስ ስንመለስ በሀገር ውስጥም በሀገር ውጭም ሆናችሁ ይህንን ፕሮግራም እየተከታተላችሁ የምትገኙ ዛሬ ሰክሰስ ፕላስ
4 ሰዎችን በቆንጆ ሁኔታ ይሸልማል። 4 ሰዎች ብቻ አይደሉም፣ ከዛም ውጭ የተለያዩ የገንዘብ ሽልማቶች አሉን። ሰርፕራይዝ ናቸው። ከዚህ በማስከተል ወደ መድረክ የምጋብዘው ጥርስ አያስከድነው የጥምር ሙያ ባለቤት ሙዚቀኛም ነው ኮሜዲያንም ነው አዝመራው ሙሉ ሰው አገሩን አመሰው እባክስቲና ቀልድህን ልቅመሰው አባቴ አዝመራው ሙሉ ሰው እንደምን አላችሁ? ሰላም ነው? ይሄ አራዳ ቀዳሚ አይደለም። እንግዲህ ሰክሰስ ፕላስ ላይ እንገኛለን። የሰክሰስ ፕላስ ቤተሰብ ሁን ብለው ሲደውሉልኝ እንደ ጦጣ እየዘለልኩ ነው የመጣሁት። በእውነት ነው የምላችሁ። ምክንያቱም ዓላማውን ስሰማ እጅግ 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 ፍሬያማ የሆነ የሚሆንም ነውና መሪው ደግሞ ፍሬው ነው ስሙ የሚገርመው እና የፍሬው ኃይሉን ዘፈን በመዝፈን ነው የምንጀምረው። ፍሬው እድል የሆነና የጭንቄ መከራ አልመሰገንም ምን ጥሩ ብሰራ ከሳሽ ሐዘንተኛ ተከሳሽ ሰርገኛ እንግዲህስ ዶሴ ተረላድለተኛ በነገራችን ላይ ድጋፍ የሚሹ ወገኖችን የሚደግፍ ስለሆነ በጣም በጣም ኮርቼበታለሁ። አንዴ ለሰክሰስ ፕላስ በእናታችሁ አንዴ ለሰክሰስ ፕላስ። በነገራችን ላይ ከኛ ሀገር ላይ የገንዘብና የቁሳቁስ ድጋፍ ከሚፈልገው በላይ ፍቅር የያዘው ሰው ድጋፍ ይፈልጋል። ይህንን በዘፈኖቻችን ማየት እንችላለን። ፍቅር ጸንቶብኝ በኔ አስጨንቆኛል፣ ጤና ነስቶኛል፣ እህል አይበላኝም፣ ውሃ ይጠጣኝ፣ ምን ይሻለኛል? ተቸግሬያቸው ገንዘብ ምናምን አላለም። ምን ይሻለኛል ያለ በእውነት ነው ነገር እንደገና ደግሞ ምን ይሻላል ምን ይሻላል ኧረ ምን ይሻላል በዚያ ልጅ ትዝታል ታቋሌ ዘፈን አላውቀውም። የዚህነት መሀባ ዋው ጋሽ ጥላሁንም እንደዚህ ነው። ከአንዴም 2 3 ፍቅር ደርሶብኛል፣ ግን ዛሬም አዲስ ሆኖ ይጫወትብኛል። መዳኔንም እንጃ ፈርቻለሁ፣ ሳልተኛ በውነያለሁ። እንቅልፍ እየነሳ ያባባኛል፣ ኧረ ምን ይሻለኛል? አያችሁ፣ ፍቅር የያዘው ሰው ነው በአብዛኛው ድጋፍ የሚፈልገው። ገንዘብ የምትፈልጉ ሰዎች፣ ቁሳቁስ የምትፈልጉ ሰዎች ድጋፍ ጠይቁ ከሰክሰስ ፕላስ አይደለም። እና ድሮ ደግሞ እኔና ዜዶ በነገራችን ላይ ሳላመሰግን የማላልፋት አንዲት ልጅ አይቻለሁ። እዚህ ጋር በመላው ዓለም ስርጭቱን እያሳለጠች ነው የሚባለው። አዎ ሀቢባን እባካችሁ አንዴ ለሀቢባን ለአብዛኞቹ እያደረሰች ስለሆነ፣ ምክንያቱም ይሄ ሰክሰስ ፕላስ ብዙ የሚጠበቅ እና ደግሞ ድጋፉም ደግሞ የሚጠቅም ስለሆነ በጣም እናመሰግናለን። ወደ ጨዋታችን ስናልፍ ዜዶን አንተና እኔ የምናውቃት የልጅነት ዘፈናለች። ወይዳ ቤት የለው መኪና ስትይ ሰማሁሽ፣ ቤት የለው መኪና ወይዳ ስትይ ሰማሁሽ፣ ወይዳ ፈረስ የለው በቅሎ ስትይ ሰማሁሽ፣ ፈረስ የለው በቅሎ ወይዳ ስትይ ሰማሁሽ፣ ወይዳ ሰክሰስ ፕላስ መጥቶ ተሸለምኩልሽ። ወይዳ ሰክሰስ ዜዶ መላጣ ነው።